ጸጋና ሰላም ይብዛላችሁ አድማጮቼ። ይህ በቅርብ ጊዜ በሲዳምኛ አዘጋጅቼ ያቀረብኩትን ለሙስሊሞች እንደሆነ ያዘጋጀሁትን ትምህርት ዛሬ ደግሞ ሲዳምኛ ለማይሰሙ ለሙስሊም ወገኖቻችን የመልእክት እንዲደርስ ያሰናዳሁት ትምህርት ስለሆነ በጥሞና እንድታደምጡኝና ለብዙዎችም እንዲደርስ ሼር በማድረግ እንድትተባበሩኝ በጌታ ፍቅር እጠይቃችኋለሁ። እንደምታወቀው እስልምና በዓለም ውስጥ እጅግ ብዙ ተከታይ ያለው ሃይማኖት እንደሆነ እናውቃለን። በሀገራችንም በብዙ ሚሊዮን የሚቆጠር ተከታይ ያለው ትልቅ እና የከበረ ሃይማኖት እንደሆነ የምናውቀው ጉዳይ ነው። ሃይማኖቱ የራሱ የሆነ የሃይማኖቱ ማስተማሪያ መጽሐፍ ቅዱስ ቁርአንና ሐዲሶች ያሉት መጽሐፍ ቢሆንም እንኳን በሀገራችን ውስጥ ያሉ በየወረዳዎችና በየገጠራት ውስጥ ወጥተው ስለዚህ ሃይማኖት የሚያስተምሩ አስተማሪዎች፣ የእስልምና እምነት አስተማሪዎች የራሳቸውን የሃይማኖት መሪ የሆነውን መጽሐፍ ከመጠቀም ይልቅ መጽሐፍ ቅዱስን ይዘው አጣመው ለነርሱ እንደተመቻቸው አድርገው በመተርጎም በየቦታው ሲያስተጋቡት ያየን ስለሆነ አንደኛ የተዛባ ግንዛቤ ላላቸውም ለሙስሊሞች መልስ እንደሆነና በሌላ ደግሞ በዚህ በተሳሳተ ትምህርት ደግሞ ለሚወሰዱም ወገኖች ማስጠንቀቂያ መማሪያ እንዲሆናቸው ዘንድ ይህንን ትምህርት አሰናድቻለሁ። በእርግጥ ጌታችን ኢየሱስ ክርስቶስ ማንም ከፍ ስላደረገው ከፍታውን የሚጨምርና ዝቅ ስላደረገውም ደግሞ ከክብሩ የሚወርድ ጌታ አይደለም። ምክንያቱም ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ከቁጥር 5 ላይ ራሱ እንደዚህ በማለት ተናግሯል። አባት ሆይ ሰማይና ምድር ከመፈጠሩ በፊት ካንተ ጋር በነበረኝ ክብር አስበኝ በማለት ተናግሯል። እሱ ሰማይና ምድር ከመፈጠሩ በፊት የከበረ ነው። አስቡ፣ ጌታ ኢየሱስ ክርስቶስ ስለ ሰው ልጅ የሰውን ስጋና ደም ለብሶ በዚች ምድር ላይ በተመላለሰበት ወቅት ላይ ወደ መስቀል ሞት ሊሄድ ሰዓታት በቀሩበት ላይ ሲጸልይ ምንድን ያለው? ሰማይና ምድር ከመፈጠሩ በፊት ካንተ ጋር በነበረኝ ክብር አስበኝ ነው ያለው። እና ብዙዎች ኢየሱስ ክርስቶስ የተወለደ ነው በማርያም ውስጥ በማኅፀኗ ውስጥ አድሮ ከተወለደ በኋላ የመጣ ነቢይ እንጂ አምላክና ጌታ ከዛም በፊት የነበረ አይደለም በማለት የሚናገሩ ስላሉ ራሱ ምንድን ያለው ለመግቢያ ያክል ነው። ይህንን ያልኩት ወደ ውስጥ ገባ ስንል ብዙ ሀሳቦችን እንመለከታለን። ሰማይና ምድር ከመፈጠሩ በፊት ባንተ ዘንድ በነበረው ክብር አስበኝ ነው ያለው። ስለዚህ እሱ ሰማይና ምድር ከመፈጠሩ በፊት አምላክና ንጉሥ ጌታ ፈጣሪ የሆነ አምላክ ስለሆነ ሰማይና ምድር ከመፈጠሩ በፊት በምስጋና የከበረ የተሞላ ጌታ ነው። ክብር ለዘላለም ለጌታ ይሆን። ታዲያ ይህንን በምንልበት ጊዜ ብዙ ጊዜ አንዳንድ አስተማሪዎች ስለ ጌታ ስለ ኢየሱስ ክርስቶስ ያላቸው የተሳሳተ አስተምሮትን በእግዚአብሔር ቃል ለማረም ሰፋ ያሉ ሀሳቦችን በ30 ደቂቃ ውስጥ እንመለከታለን። የእስልምና ሃይማኖትን የመሰረተው ነቢዩ ሙሐመድ ጌታችን ኢየሱስ ክርስቶስ በዚች ምድር ላይ ተወልዶ ስለ ሰው ልጆች ነፍሱን ቤዛ ሰጥቶ ደሙን አፍስሶ ተገብሮ ሞቶ ሞትን ድል አድርጎ ካረገ በኋላ በ570 ዓመተ ምህረት ላይ የተወለደ እና በ610 ዓመተ ምህረት ላይ አላህ ተገልጦላቸው የእስልምናን ሃይማኖት የመሰረተ ነቢይ እንደሆነ ስለሳቸው የሚናገር የቤታቸው ታሪክ ያስረዳል። እኚህ የሃይማኖቱ መስራች የሆኑና በሃይማኖቱ ተከታዮች ዘንድ ትልቅ ስፍራ የተሰጣቸው ነቢይ ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ወቅት ላይ ያልነበሩና ከ600 ምናምን ዓመት በኋላ በምድር ላይ የተገለጠላቸውን ራእይ በተናገሩ ጊዜ በዓይኖቻቸው ያልተመለከቱትንና አብረውም ያላሳለፉትን ጌታ የተናገሩበትን በእርግጥ
እንዴት አድርገን እንደምናምንና ሐሳባቸው ትክክለኛ ነው ብሎ ለማለት እንዴት እንደምንወስን ለአድማጮች እሰጣለሁ ትርጉሙን። ምክንያቱም ኢየሱስ ክርስቶስ በምድር ላይ አገልግሎቱን ጨርሶ ከሄደ ከ600 ምናምን ዓመት በኋላ የመጣ አንድ ሰው ከሆነም ብዙ ዓመታት በፊት የነበረው ሰው እሱ ሰው እንጂ አምላክ አይደለም፣ የተናገራቸውም እውነት አይደለም ብሎ ቢናገር አብሮት ያልነበረ ያልሆነ ሰው የሚናገራቸው ሐሳቦች ምን ያህል ያስተማምናሉ፣ ምን ያህልስ እርግጠኛ ናቸው የሚለው ነገር ትርጉሙን ለእናንተ ለአድማጮቼ ትቼዋለሁ። እኔ ከዚህ ያለፈ ነገር አላወራም። ታዲያ ይሄ በሚልበት ጊዜ በሶስት ሐሳቦች ላይ ስለ ጌታ ስለ ኢየሱስ ክርስቶስ አንዳንድ ሐሳቦችን ከተናገርኩኝ በኋላ ትምህርትን ጨርሳለሁ። ብሉይ ኪዳን ጌታ ኢየሱስ ክርስቶስ ከመወለዱ በፊት ስለሚመጣው መሲህ ስለ ጌታ ስለ ኢየሱስ ክርስቶስ ምን አለ? እራሱስ ጌታ ኢየሱስ ክርስቶስ ስለ ራሱ ምን አለ? እና ከጌታ ከኢየሱስ ክርስቶስ በኋላ ወዲያው አገልግሎቱን የጀመሩት ሐዋርያቱ ስለ ጌታ ስለ ኢየሱስ ክርስቶስ ምን በማለት አስተማሩ የሚለውን ሐሳብ በማንሳት ለሙስሊም ወንድሞች ለሚያነሷቸው ጥያቄ መልስ እንዲሆን ያሰናዳሁትን ትምህርት አቀርብላችኋለሁ። ቀጥታ እንቀጥላለን። በብሉይ ኪዳን ውስጥ ጌታ ኢየሱስ ክርስቶስ ከመወለዱ ከ700 ዓመት በፊት ድንግል እንደምትጸንስና ወንድ ልጅ እንደምትወልድ ያ ደግሞ ብዙ ሕዝቦችን የሚያድንና አምላክ እንደሆነ ነቢዩ ኢሳያስ እንደዚህ በማለት ተናግሯል። ትንቢተ ኢሳያስ ምዕራፍ ይቅርታ፣ እዚህ ላፕቶፔ ላይ ያዘጋጀሁትን እያየሁኝ ስለሆነ አንዳንዶቻችሁም ደግሞ ስለምትከታተሉኝ ለእናንተ እንደሆን ብዬ ነው። ትከታተሉኛላችሁ። ትንቢተ ኢሳያስ ምዕራፍ 9 ከቁጥር 6 ላይ ምንድን ነው የሚለው? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ነቢዩ ኢሳያስ ጌታ ኢየሱስ ክርስቶስ ከመወለዱ ከ700 ዓመት በፊት ስለ ጌታ ኢየሱስ ክርስቶስ ተንብዮአል። ስሙንም አማኑኤል ይሉታል። አማኑኤል ማለት ደግሞ እግዚአብሔር ከኛ ጋር ነው የማለት አማኑኤል የሚለው የቃሉ ትርጉም እግዚአብሔር ከኛ ጋር ነው። ኢየሱስ ወይንም አማኑኤል ማለት ራሱ ስጋን የለበሰ ነገር ግን መለኮት የሆነ እግዚአብሔር ከኛ ጋር ነው የሚለውን ራሱ ስም የተነበየው በዛ ስም እንደሚጠራ የተናገረው ነቢዩ ኢሳያስ ነው። ይህ ነቢይ ድንቅ መካር ነው፣ ኃያል አምላክ ተብሎ ይጠራል። ማን? የተወለደው ሕፃን፣ የተሰጠን ወንድ ልጅ በማለት ተናግሯል። ሲቀጥል ደግሞ ትንቢተ ሚክያስ ምዕራፍ 2 ከምዕራፍ 5 ይቅርታ፣ ትንቢተ ሚክያስ ምዕራፍ 5 ከቁጥር 2 ላይ እንደዚህ ይላል። አንቺ ቤተልሔም ከይሁዳ አእላፋት ጋር የምትወዳደሪ የከበርሽ ከተማ እንኳን ባትሆኚ፣ ነገር ግን አመጣጡ ከጥንት የነበረ ከፍጥረት ዓለም የነበረው እሱ ባንቺ ውስጥ ይወለዳል በማለት ተንብዮአል። ማን? ነቢዩ ሚክያስ። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ከጥንት የነበረ ምንም እንኳን ከይሁዳ አእላፋት ወይንም ከይሁዳ ከታላላቅ ከተሞች ተርታ ባትቆጠር እንኳን ከጥንት የነበረው ነገር ግን ስጋን ለብሶ ባንቺ የሚወለደው ታላቅ ነው፣ እሱ ደግሞ አምላክ ነው በማለት ከጥንት የነበረው በይሁዳ ቤተልሔም እንደሚወለድ ብሉይ ኪዳን ይናገራል። ጌታ ኢየሱስ ክርስቶስ ራሱ ደግሞ በማቴዎስ ምዕራፍ 11 ከቁጥር 13 ላይ ሲናገር እንደዚህ ብሏል። መጽሐፍት ሁሉ በብሉይ ኪዳን ውስጥ የተጻፉ መጽሐፍት ሁሉ ስለ እሱ እንደሚናገሩና ስለ ጌታ መምጣት፣ ስለ አምላክነቱ፣ ስለ ታላቅነቱ እንደሚናገሩ ሲናገር ጌታ ምንድን ያለው? በማቴዎስ ምዕራፍ 11 ከቁጥር 13 ላይ መጽሐፍት ሁሉ
ከዘፍጥረት ጀምረው እስከ ትንቢተ ሚልክያስ የነበሩ ጌታ ኢየሱስ ክርስቶስ በሚያገለግልበት ጊዜ የነበሩ የብሉይ ኪዳን ዘመን መጻሕፍቶች በአጠቃላይ የሚናገሩት የትምህርታቸው ትልቁ ግብ ስለ ጌታ ስለ ኢየሱስ ክርስቶስ ብቻ እንደሆነ ሲናገር እንመለከታለን። ብዙ ጊዜ ሙስሊም ወገኖቻችን ስለ ጌታችን ስለ ኢየሱስ ክርስቶስ በሚናገሩበት ጊዜ እሱ ነቢይና መልካም የሆነ መምህር እንጂ አምላክ እንዳልሆነ አምላክ ነኝ ራሱ እንዳልተናገረ ሲናገሩ እንመለከታለን። ለዚህም ደግሞ እስኪ ኢየሱስ እኔ አምላክ ነኝ ብሎ የተናገረበትን ንገሩንና አምላክ ነው ጌታ ነው ብለን እንመነው በማለት ብዙ ጊዜ ስለሚናገሩ እነሆ ዛሬ ቀርቦላችኋል። ጥያቄ ያላችሁ አንዳንድ ጊዜ ደግሞ ለዚህ አሁን ለማነሳው ሐሳብ ደግሞ በቲክታክ ላይቭ ገብቶ ደግሞ ምላሽ ለመስጠትም የሚታስቡ በኢየሱስ ክርስቶስ አምላክነትና ጌትነት ላይ አመኔታ አይደላችሁ ነቢይና አስተማሪ እንጂ አምላክ አይደለም ብላችሁ የምትከራከሩ የምትሞግቱኝ ካላችሁ በሌላ ጊዜ ቀጠሮ ተቀጣጥረን በቲክታክ በሆን በዩቱብ በፌስቡክ ላይቭ የገባን ሐሳብ መለዋወጥ እንደምንችል በዚሁ ቃል እየገባውላችሁ ግን ጌታ ኢየሱስ ክርስቶስ ነቢይ እና አስተማሪ ብቻ ሳይሆን አምላክ እንደሆነ ራሱ ከተናገራቸው ሐሳቦች እያጣቀስኩኝ ዛሬ በዚህ ሁኔታ በፊታችሁ ቀርቤያለሁ። ተከታተሉኝ እና ብዙ ጊዜ ነቢያት የሆኑት በአጠቃላይ ነቢይ ሙሴ ቢሆን፣ ነቢይ አብርሃም ቢሆን፣ ኢሳያስ ቢሆን፣ ኤልያስ ቢሆን፣ ኤልሳ ቢሆን፣ ነቢዩ ሙሐመድን ቢሆን ሁላቸውም በአጠቃላይ ትንቢት ሲናገሩ አምላክ ሲመራቸው እንደሚናገሩና የትንቢቱን ደግሞ መልእክት አድራሾች እንጂ ባለመልእክተኞች እንዳልሆኑ በመናገር የላካቸውን ይጠቅሳሉ። ለምሳሌ ነቢዩ ሙሴ በሚናገርበት ጊዜ እግዚአብሔር እንደዚህ ብሏችኋል፣ እግዚአብሔር እንደዚህ ይላችኋል በማለት ይናገራል። ነቢዩ ኢሳያስ፣ ነቢዩ ኤልያስ፣ ነቢዩ ሕዝቅኤል፣ ነቢዩ ኤርምያስ እና ሌሎች ነቢያትን በሆኑ የሰራዊት ጌታ እግዚአብሔር እንደዚህ ይላል በማለት ይናገራሉ። ነቢዩ ሙሐመድን ቢሆን አላህ እንደላካቸውና እንደተገለጠላቸው ይናገራሉ። ጌታ ኢየሱስ ክርስቶስ ግን ትንቢት ሲናገር አንድም ቦታ ላይ ትንቢቱን በሚናገርበት ጊዜ እንደ ሌሎች ነቢያት እግዚአብሔር እንደዚህ ይላችኋል እያለ የሚናገር ሳይሆን እኔ እንደዚህ እላችኋለሁ እያለ ነው የሚናገረው። ይሄ ማለት ነቢያቶች እግዚአብሔር እንደዚህ ይላል በማለት ነበር ትንቢት የሚናገሩት። ኢየሱስ ግን እነርሱ የሚናገሩት እነርሱን ራሱ የሚልካቸውና የሚያናግራቸው ራሱ ስለሆነ እሱ ትንቢት በሚናገርበት ጊዜ እግዚአብሔር እንደዚህ ይገልጥልኛል፣ የሰራዊት ጌታ እግዚአብሔር እንደዚህ ይላል እያለ ሳይሆን ትንቢት የሚናገረው እኔ እንደዚህ ይላችኋለሁ በማለት ነው የሚናገረው። ለምን? ነቢያቱ በአጠቃላይ እግዚአብሔር እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር እንደዚህ ይላል እያሉ የሚናገሩለት በቃ መልእክት የሚልካቸው ራሱ ስለሆነ አሁን ደግሞ ያ መልእክት በነቢያቱ አፍ ይልክ የነበረው ራሱ ሥጋ ለብሶ በሰው መካከል ስለተገለጠ ትንቢቱን በሚናገርበት ጊዜ እኔ እንደዚህ እላችኋለሁ በማለት እንጂ እንደ ነቢያት እንደ ሌሎች ነቢያት እግዚአብሔር እንደዚህ ይላል፣ ፈጣሪ እንደዚህ ይላል እያለ ሳይሆን እኔ እንደዚህ እላችኋለሁ እያለ ነው የሚናገረው። ስለዚህ የኢየሱስ የነቢይነት አገልግሎቱ ትንቢቱን የተናገረበት እንደ ነቢያት አይነት ትንቢት አይደለም የተናገረው። ራሱ እኔ እንደዚህ እላችኋለሁ እያለ ነበር የተናገረው። ምክንያቱም ራሱ ነቢያቱን የቀባቸውና የላካቸው ራሱ ስለሆነ ማለት ነው። ሌላው ደግሞ ሁሉም ነቢያት አስቀድሜ ስማቸውን የጠራኋቸው ነቢያቶች በአጠቃላይ ወደ እግዚአብሔር ተመለሱ፣ ወደ እግዚአብሔር ኑ። ነቢዩ ሙሐመድም ፍጥረት ሁሉ ወደ አንድ አምላክ ወደ አላህ እንዲመጣ ጥሪ ሲያደርግ እንመለከታለን። ሌሎች ነቢያቶች በመጽሐፍ ቅዱስ ስማቸው የተጠቀሰ በአጠቃላይ ወደ እግዚአብሔር ተመለሱ፣ ወደ እግዚአብሔር ኑ በማለት ነበር ጥሪ የሚያደርጉት። ጌታ ኢየሱስስ ወደ እኔ ኑ በማለት ነው የሚናገረው። የትኛውም ነቢይ አሁን እኔ
ይህንን ሙስሊም ወንድሞች ይህንን በቀናነት እንድታደምጡኝ በእውነት በትህትና ጠይቃችኋለሁ። በጣም ለእናንተ ትልቅ አክብሮት አለኝ፣ ለእምነታቸውም ትልቅ አክብሮት አለኝ። ነገር ግን ሐቅዋን አምነን በእግዚአብሔር ቃል እውነት ላይ ቆመን ብንነጋገር መልካም ስለመሰለኝ ነው። እስኪ የትኛው ነቢይ ነው ወደ ራሱ ጥሪ ያደረገው? ወደ ፈጣሪ ወደ አምላክ እንጂ ሰዎች እንዲቀርቡ ጥሪ የሚያደርጉት ወደ ራሳቸው አልጠሩ። ኢየሱስ ግን ወደ እኔ ኑ እኔም አሳርፋችኋለሁ። የሚያሳርፈው አምላክ ነው፣ ፈጣሪ ነው። አንድ አምላክ ነው የሚያሳርፈው። ታዲያ ኢየሱስ እንደ ሌሎች ነቢያት ወደ እግዚአብሔር ተመለሱ፣ ፊታችሁን ወደ እርሱ መልሱ ምናምን እያሉ እንደሚናገሩ ዛሬ የዝም ምንድን ያለው ወደ እኔ ኑ እና እኔስ አሳርፋችኋለሁ በማለት ነው የተናገረው። አሁን ኢየሱስ ነቢይ ነው እንዳትሉት፣ እስኪ እንደዚህ ብሎ የተናገረው የትኛው ነቢይ ነው? ኢየሱስ ነቢይ ብቻ ሳይሆን በነቢይነት በትንቢት ቢናገር እንኳን ተራ ሰው ተራ ነቢይ ሳይሆን ወደ እኔ ኑ እኔም አሳርፋችኋለሁ በማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ ወደ እኔ እስኪ ንገሩኝ፣ የትኛው ነቢይ ነው ወደ እኔ ኑ ያለ ለሰዎች ጥሪ ያደረገው? ኢየሱስ ብቻ ነው። ስሙ ይቀደስ። አምላክ ስለሆነ የሚያሳርፍ ስለሆነ ወደ እኔ ኑ ከዚያስ አሳርፋችኋለሁ ነው ያለው። እንደዚህ ብሎ የተናገረ አንድም ነቢይ የለም። ነቢያት በአጠቃላይ በሶስተኛ ደረጃ ላይ እግዚአብሔር እንደሚጠብቅ፣ እግዚአብሔር እረኛ ጠባቂ እንደሆነ እና ሰዎች ከለላ ቢፈልጉ ጥበቃ ቢፈልጉ ወደ ፈጣሪያቸው እንዲመለሱ ነበር ጥሪ ሲያደርጉ ሲያገለግሉ የምንመለከታቸው። ጌታ ኢየሱስ ክርስቶስ ግን በዮሐንስ ወንጌል ምዕራፍ 10 ከቁጥር 11 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ እኔ ነኝ በማለት ነው የተናገረው። አስቡ እስኪ የትኛው ነቢይ ነው መልካም እረኛ ነኝ እኔ ብሎ የተናገረው? ኢየሱስን ከተራ ነቢይ ጋር ልናነጻጽረው እንዴት እንችላለን? ኢየሱስ እኔ መልካም እረኛ ነኝ ነው ያለው። በሌላ ቦታ ላይ ደግሞ በመዝሙረ ዳዊት ምዕራፍ 23 ከቁጥር 1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል ይላል። እግዚአብሔር እረኛዬ ነው። በብሉይ ኪዳን በመዝሙረ ዳዊት ምዕራፍ 3 ቁጥር 1 ላይ የተጠቀሰውን ጌታ ኢየሱስ ክርስቶስ ደግሞ በዮሐንስ ወንጌል ምዕራፍ 10 ከቁጥር 11 ላይ ራሱን እየደገመው እንዲህ ያለው መልካም እረኛ እኔ ነኝ ነው ያለው። እስኪ ይህንን በቀናነት መልሱልኝ። የትኛው ነቢይ ነው እኔ እረኛችሁ ነኝ ያለው? ኢየሱስ እኮ እኔ እረኛችሁ ነኝ፣ ለዛው መልካም እረኛ ነኝ በማለት ነው ተናገረው። እና ኢየሱስን ከነቢያት ጋር እንዳናነጻጽረው እንደዚህ የተናገረ ነቢይ የለም። ኢየሱስ እኔ ጠባቂህ ነኝ፣ እረኛህ ነኝ ነው ያለው። ስለዚህ ኢየሱስ ከማንም ነቢይ ጋር የሚናነጻጽረው አይደለም ማለት ነው። በሌላ ደግሞ በዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ አራተኛ ላይ እናንተ ጌታና መምህር ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ ነው ያለው። እነርሱ ጌታና መምህር ይሉታል፣ እርሱም ደግሞ እንዲሁ ነኝና ጌታና መምህር ማለታቸው ትክክል ነው በማለት ጌታና መምህር እንደሆነ ራሱ ተናግሯል። የትኛውም ነቢይ እኔ ጌታ ነኝ ብሎ የተናገረ የለም። ለላካቸው ለጌታቸው ትንቢት የሚናገሩና የሚያስተምሩ የሚያገለግሉ እንጂ ጌታ ነኝ ጌታ በሉኝ ብሎ ሲናገሩ አናገኛቸውም። ኢየሱስ ግን መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ ነው ያለው በዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ላይ ማለት ነው። በተጨማሪም አምስተኛው ላይ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ላይ እንደዚህ በማለት ተናግሯል። በእግዚአብሔር እመኑ በእኔም ደግሞ እመኑ ነው ያለው። እግዚአብሔርን እንደምታምኑ እኔን እመኑ።
ለምን? እግዚአብሔር ነኝ ራሴ። እግዚአብሔር ነኝ፣ የእግዚአብሔር ልጅ ነኝ። በእግዚአብሔር ምን አድርጉ? እመኑ፣ በእኔም እመኑ ነው ያለው። ስለዚህ ምን ለመልስ እፈልጋለሁ። እስኪ እንደው የትኛው ነብይ ነው በእግዚአብሔር እመኑ በእኔም እመኑ ያለ? ማን ነው? ማንም ደፍሮ አይናገርም። ለምን? ማንም አይታመንም። ተራ ሰው ነዋ። ኢየሱስ ብቻ ሁሉን ስለሚችልና የሚታመን አምላክ ስለሆነ በእኔ እመኑ ነው ያለው። ስለዚህ ኢየሱስ የሚታመን አምላክና ጌታ ነው ማለት ነው። ስድስተኛ ላይ በምናነሳበት ጊዜ ጌታ ኢየሱስ ክርስቶስ ራሱ አልፋና ኦሜጋ መጀመሪያውና የመጨረሻው ፊተኛውና ኋለኛው እርሱ ብቻ እንደሆነ ሲናገር እንደዚህ በማለት ተናግሯል። በዮሐንስ ራእይ ምዕራፍ 1 ከቁጥር 17 ላይ ባየሁትም ጊዜ ያየው ዮሐንስ ነው። እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርሁ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ በማለት ነው የተናገረው። ይህንን የተናገረው ራሱ ጌታ ኢየሱስ ክርስቶስ ሞቼ ነበርሁ፣ ነገር ግን ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ እኔ ያለው። ስሙ የተባረከ ይሁን። እስኪ ንገሩኝ፣ የትኛው ነው? ሞቼ ነበርሁ፣ ሕያው ሆኛለሁ፣ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ያለው ነቢይ ማን ነው? ሲጀምር የሞትና የሲኦል መክፈቻ በነቢያት እጅ ይቀመጣል ወይ? ስለዚህ ጌታ ኢየሱስ ክርስቶስ የሞትና የሲኦል መክፈቻ አለኝ፣ ከዘላለም እስከ ዘላለም ድረስ ሕያው ነኝ በማለት ተናግሯል። ዮሐንስ ራእይ ምዕራፍ 21 ከቁጥር 6፣ ዮሐንስ ራእይ ምዕራፍ 22 ከቁጥር 12 እስከ 13 ድረስ ጌታ ምንድን ያለው? እኔ አልፋና ኦሜጋ ፊተኛውና ኋለኛው የመጀመሪያውና የመጨረሻው እኔ ነኝ በማለት ተናግሯል። ይህንን ሁላችሁም እንደምታውቁት እርግጠኛ ነኝ። አልፋና ኦሜጋ የመጀመሪያውና የመጨረሻው እኔ ነኝ ያለው ራሱ ጌታ ኢየሱስ። ስለዚህ ማንም ነቢይ እኔ አልፋና ኦሜጋ ፊተኛውና ኋለኛው የመጀመሪያውና የመጨረሻው የሞትና የሲኦል መክፈቻ ያለኝ እኔ ነኝ ያለ ነቢይ የለም ወገኖቼ። ይህንን ኢየሱስ የተናገረው ተራ እንደ ማንኛውም ነቢይ ሆኖ ያለፈ ነቢይ ሳይሆን አምላክ ስለሆነ ነው። ከመጀመሪያ ቁጥር ላይ እንደተናገርኩኝ ኢየሱስ ክርስቶስ እኔ በማለት ራሱ መልእክቱን የተናገረው ራሱ እንደሆነ እንጂ ተልኮ የተናገረ እንደሆነ ከአምላክ አንዳንዶቻችሁ ከእግዚአብሔር የተላኩ ነኝ ያለውን በማምጣት ጌታ ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ ሆኖ የተገለጠበትን በሰብአዊነቱ የተናገረበትን ብቻ በማየት ይህንኑ አልፋና ኦሜጋ ፊተኛውና ኋለኛው የመጀመሪያውና የመጨረሻው እኔ ነኝ የሚለውን እስካሁን ሳትረዱ የቆያችሁ ወገኖች ዛሬ ከወንድማችሁ ይኸው ቀርቦላችኋል። ጌታ ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ፣ እኔ አልፋ ኦሜጋ ነኝ፣ እኔ ጌታ ነኝ፣ ወደ እኔ ኑ፣ በእኔ እመኑ፣ እኔ መልካም እረኛ ነኝ በማለት ስለተናገረ ወደዚህ ጌታና አምላክ እረኛ እንድትመጡ በታላቅ አክብሮትና ትሕትና ወንድማዊ ጥሪን አቀርብላችኋለሁ። በእርግጥ ጌታ ኢየሱስ ክርስቶስ የተናገረው ከዚህም የሚያልፉ በብሉይ ኪዳንም አስቀድሜ ብሉይ ኪዳን ምን አለ ስለ ጌታ ስለ ኢየሱስ ባልኩበት ላይ
እጅግ ብዙ ሐሳቦችንና ጥቅሶችን ማቅረብ የሚችል በሆነ እንኳን በዚህ ፕላትፎርም ላይ አጠር አድርጌ ለማቅረብ ስላሰብኩኝ ብቻ ነው አስቀድሜ ያነሳኋቸውን ጌታ ኢየሱስ ራሱ የተናገራቸውን 7ቱን ሐሳቦችን ያነሳውላችሁ። ታዲያ ጌታ ኢየሱስ ክርስቶስ ሞትን አሸንፎ ካረገ በኋላ ደግሞ ቀጣይ አገልግሎቱን የጀመሩት ሐዋርያትስ ምን አሉ የሚለውን አንድ ሁለት ሐሳቦችን ካነሳው በኋላ አበቃለሁ። በፊልጵስዩስ መልእክት ላይ ፊልጵስዩስ ምዕራፍ 2 ከቁጥር 5 ላይ እንደዚህ ይላል፣ በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ስለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌም ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ ሞትም ያም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድር በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው በማለት ሐዋርያው ጳውሎስ ይናገራል። እርሱ በባህሪው አምላክ ሆኖ ሳለ ነገር ግን ያንን የአምላክነት ባህሪውንና ማንነቱን ትቶ የባሪያን መልክ ይዞ በሰዎች መካከል በተገለጠ ጊዜ ያንን እንደመናቅ እንደመዋረድ ሳይቆጥር ራሱን ባዶ አደረገ። ስለዚህም እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነን ስም ሰጠው። ይህም የሆነው ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ጉልበት ሁሉ ለሱ እንዲንበረከክና ምላስም ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ማን? ሐዋርያው ጳውሎስ። እሱ ማን ነው? ጌታ ኢየሱስ ክርስቶስ ባረገ ሳምንት ላይ እግዚአብሔር በልዩ መገለጥ የጠራውና የትንሣኤውን ጌታ በዓይኑ የተመለከተ ያየ ከሐዋርያት ውስጥ ቀዳሚ ሐዋርያ ተብሎ ስሙ የሚጠራ ትልቅ በአዲስ ኪዳን አገልግሎት ውስጥ እግዚአብሔር የተጠቀመበት የአዲስ ኪዳን አገልጋይ ምላስ ሁሉ የኢየሱስን ጌትነት እንዲናገርና ለእርሱ እንዲንበረከክ ነው። ለምን? እሱ አምላክ ሆኖ ሳለ አምላክነቱን ትቶ የሰውን ሥጋ ለብሶ በሰው መካከል መጥቶ ሲዋረድ ያንን የለቀቀበትን አምላካዊ ማንነቱን ስተው ለሰው ብሎ መተውን እንደ ውርደት ሳይቆጥረው የባሪያን መልክ ይዞ በምሳሌያችን በእኛ ሆኖ ተመላለሰን የሚለው። ስለዚህ ሐዋርያቱ ከኢየሱስ በኋላ የተናገሩት እሱ አምላክ እንደሆነ ጌታ እንደሆነ ጉልበት ሁሉ ለኢየሱስ ክርስቶስ ብቻ እንዲንበረከክና ምላስም ሁሉ ጌትነቱን እንዲናገር አስተምረዋል ማለት ነው። ስቀጥል አንደኛ ተሰሎንቄ ምዕራፍ 3 ከቁጥር 11 ቲቶ ምዕራፍ 2 ቁጥር 11 ላይ ኢየሱስ ክርስቶስን አምላካችንና ጌታችን በማለት ነው የሚጠራው። እርሱ አምላካችንና ጌታችን ነው። ፈጣሪያችን ነው ማለት ነው። አምላክ ማለት አምላካችን ነው። እሱ እግዚአብሔር ነው። እሱ የነገስታት ንጉሥ ነው። እሱ የጌታዎች ሁሉ ጌታ ነው በማለት ሐዋርያቱ ስለ ኢየሱስ አምላክነትና ጌትነት ተናግረዋል። በመጨረሻ ላይ ጌታ ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ በማለት የሰማይና የምድር ስልጣን ሁሉ የእሱ እንደሆነ ራሱ ጌታችን ኢየሱስ ክርስቶስ ተናግሯል። ስልጣን ሁሉ በሰማይና በምድር ተሰጠኝ። ሞትን ድል አድርጎ ከተነሳ በኋላ ለሐዋርያቱ ሲገለጥ የትንሣኤው ጌታ ምንድን ያለው? ስልጣን ሁሉ የሰማይና የምድር የእኔ ነው ብለዋል። ታዲያ ይህንን ትምህርትን ሳጠቃልል
በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ እንደዚህ ተብሎ ተጽፏል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለምን ሊያድን እንጂ በዓለም ላይ ሊፈርድ እግዚአብሔር ልጁን አላከውም ይላል። በእርሱ የሚያምን እዚህ ላይ በደንብ ያስምሩበት። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአል ይላል። ስለዚህ ኢየሱስ የሚታመንበት ከእግዚአብሔር ከአባቱ ዘንድ ተልኮ ወደ ምድር የመጣ ጌታ አዳኝ ስለሆነ በእርሱ ያላመናችሁ በዚህ ጌታ እንድታምኑ ታላቁን ስጦታዬን ታላቁን ግብዣዬን አደርግላችኋለሁ። በጥሞና ስላዳመጣችሁኝ እጅግ አድርጌ ከልብ አመሰግናችኋለሁ። ሐሳባችሁን በኮሜንት ላይ በጨዋ አንደበት እንድታስቀምጡ በጌታ ፍቅር ይጠይቃችኋለሁ። ተባረኩልኝ።